እነግርሻለሁ። ገባሽ? እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሽው አንቺና አንቺ ብቻ ነሽ። እኔ አሁን የምነግርሽ ይሄንን ነው። አንቺና አንቺ ብቻ ነሽ። በምንም ይጂ ምንም አድርጊ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አይደለም? ስለዚህ እኔ ዛሬ እዚህ ጋር የመጣሁት በአጠቃላይ የሚዲያ ሰውም አይደለሁ። ምን መናገር እንዳለብኝና እንዴት ከምን ምን መጀመር እንዳለብኝ እንኳን ማቅሱ አይደለም። ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳና ላይ ወጥቶ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚህ ጋር የመጣሁት። ከሱና ከልጆቹ ከሚስቱ ከህይወታችን ውጭልን፣ ራቂልን። ገብቶሻል? በቃ እኔ ጥግ እንደነገርኩሽ ቅድም ጥግ ድረስ መሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲህ እንዲሆን እኔ እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው በቃ እዚህ የመጣሁት። ከአቅሜ በላይ እንዴ የሚያሳዝን ነው። የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያውና ስጠይቀው ና ግባ እኔ ጋ ሁን ብዬ ስጠይቀው እምቢ ብሎኝ ነው። አልፈልግም ብሬን ያለኝን ጨር የሰኢዶ እህት እንግዲህ አያንቱ በረኪናን አስጠነቀቀች። ከህይወታቸው ውጭ ተብላለች። እንግዲህ አያንቱ በረኪና እንግዲህ ከዚህ በኋላ ማስጠንቀቂያ ተሰጥተሻል ማለት ነው። በቃ እንዲህ ስትጠይ እንግዲህ የዝህን ያህል እንደ ሙጭጭ ማለት አይደብርሽም እንዴ? ወይ ጣጣ! እውነትም የሆነ እኔ እንጃ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እንደምን አላችሁ? ዛሬ እንግዲህ የሱመያ ምንድን ነው የምትባለው ምራት የባሏ እህት ስለ ወንድሟ ቆጭቷታል። ስለ ወንድሟ አሳዝኗታል። ወንድሟ መንከራተቱ አያንቱ በረኪና ከገባቸው ወደዚህ ቤቱ እና ልጆቹ መባከናቸው በጣም አሳዝኗታል። ከዚህ በኋላ መታገስ አልችልም እያለች ነው። እውነት አንዳንድ ጊዜ ነገሮች በሙሉ ሲደራረቡ ፊልም ወይም ደግሞ ድራማ እየመሰሉን እየመጡ ነው። ነገር ግን ቢሆንም ደግሞ በዚህ ልክ ሴት ልጅ ሲዘቅጥ በጣም ያስጠላል። በዚህ ልጅ ሴት ልጅ ሲወርድ በጣም ያስጠላል። እውነት በጣም ነው የሚያስጠላው። ራሳችንን ምን አለበት ብናስከብር የሚለውን ነገር ራሱ በዚች ማን የምትባል አያንቱ በምትባል ሴት እውነት በጣም ራሴን እየታዘብኩን ነው። አንዳንድ ጊዜ ለምንድን ነው ይህን ያህል በቃ ሙጭጭ የምንለው? በቃ ታያቸው አያንቱ በቃ ውጪ ከህይወታቸው እማትገቢበት የለም። ከነዛ ከመሰሎችሽ ከጓደኞችሽ ጋራ በነገራችን ላይ አያንቱ የምትባል ሴት ገንዘብ እንደምትወድ ለገንዘብ እንደሆነ ታውቋል። ለምን ግን አንዳንድ ጊዜ እንዳትደፋው ነው የምፈራው። ሰኢዶ ቢጠነቀቅ ይሻለዋል። ይሄ ጎዳና ላይ ወጣ ምናምን የተባለው ነገር እውነት አይሆንም። ያኔ ይመስላል ግን ቢሆንም ደግሞ በጣም ብዙ ነገር ከራስ በላይ ንፋስ ብላለች እንትንና ያው ሱመያ ታውቃለች ስለሱ ሁኔታ ምን አለው ምን የለውም የሚለውን የዚህንም ያህል ባይኖረው አትጨክንበትም። ሱመያ በጣም የዋህና ጠንካራ ሴት ናት። ማንንም ምንም ተጠግታ ወይም ደግሞ ከሰው ከጅላ የምትኖርም ሴት አይደለችም። ጠንካራ ናት። ልጆቿን ይዛ በዚህ ደረጃ ላይ ራሷን እንትን እያለች ነው ያለችው እና ቢሆንም ደግሞ ሰኢድ የዚህን ያህል ተቀጥቷል። ከዚህ በኋላ ልጆቹና ሚስቱን ይዞ ቢኖር በጣም ደስ ይለናል። እህቱ በመካከል የምትገባ ከሆነ ታስታርቀዋለች ብለን ተስፋ እናደርጋለን። እና ሱመያም እንግዲህ ከዚህ በኋላ ያለውን ነገር በይቅርታ ፈተሽ የልጆችሽን አባት በአንድ ላይ ሆናችሁ እንደምናያችሁ ተስፋ አለን። ከዚህ በኋላ ደግሞ እሱ ደግሞ ህይወቱን የሚፈልገው ልጆቹን የሚፈልጋቸው ከሆነ በአንድ ላይ ጠቅልሎ እንደሚኖር እናምናለን። ለምን ቢባል አያንቱ የምትባል ሴት አንደኛ በሸሪያዋ አትረማመድም። ይሄንን የፈረስ ዊግ የዝንጀሮ ፀጉር ቀጥላ እንደምትሄድ ሸሪዓውን የማይፈቅደውን ነገሮች በሙሉ ስትተገብር እያየናስም ስለሆነ ስለዚህ ይቺ የምትሆንም አይደለችም። ከዚህ በኋላ ግን ሰኢድ ደግሞ ጠንቀቅ ብለህ ከአያንቱ በረኪና መርዝ ተጠንቅቀህ
ወደ ሚስትህ ብትሄድ ባይነን። ውድ ቤተሰቦች እንግዲህ እንዳያችሁት ላይክ፣ ሸር፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን አጋሩን ማለት ነው። በሌላ ቪዲዮ እስከምንገናኝ ቻው።